እነዚህም የዳይኖሰር መሰል ፍጥረት ረጅም ጭራቸውን እያወዛወዙ በዛፎች መካከል በከፍተኛ ፍጥነት ሲሮጡ ታይተዋል። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ የአማዞን ጭጋጋማና ጥቅጥቅ ያለ ጫካ የሰው ልጅ ሊደርስባቸውና ሊያስረዳቸው የማይችላቸው እጅግ በርካታ ሚስጥራትን በጉያው ደብቆ የያዘ ዓለም ሲሆን በቅርብ ጊዜያት በተለያዩ ተጓዦችና ተመራማሪዎች በውስጡ ያገኟቸውን አንዳንድ እንግዳ የሆኑ ፍጥረታትና ግኝቶች ልናስቃኛችሁ ነውና አብራችሁን ቆዩ። 16ኛ የአርማዲሎ ዝርያ። ታሪካችንን የምንጀምረው በኢኳዶር በኩል በሚገኘው ጥቅጥቅ ያለ የአማዞን ክፍል በተጓዘ አንድ መንገደኛ የተቀረጸውን ምስል በማንሳት ሲሆን ይህ ግለሰብ በጫካ ውስጥ ሲዘዋወር በድንገት የብረት መልክ ያላቸው ቅርፊቶችና እጅግ ስለታም ጥፍሮች ያሉት አንድ ትንሽ ፍጥረት ወደ ዛፍ ላይ ሲወጣ ይመለከትና በካሜራው ያስቀረዋል። ብዙዎችም ፍጥረቱ ተራ የአርማዲሎ ዝርያ እንደሆነ አድርገው ቢያስቡም የእንቅስቃሴው ፍጥነትና የቆዳው ገጽታ ግን ከዚህ ፈጽሞ የተለየና ምናልባትም ፍጥረቱ ከሚሊዮኖች ዓመታት በፊት ጠፍቷል ተብሎ የሚታሰቡ ጥንታዊ ፍጥረታት ዝርያ በዚህ ጫካ ውስጥ ይኖራል ብለው አጥብቀው የሚከራከሩ ጥቂቶች አይደሉም። 15ኛ የአማዞን የወንዞች ፍጥረታት። ወደ ብራዚል ወንዞች ስናቀና ደግሞ ከውሃው ወለል በታች የሚንቀሳቀስ አንድ ግዙፍ ጥላ የምንመለከት ሲሆን ይህ ፍጥረት በዓለማችን ላይ ካሉ ትላልቅ አሳዎች አንዱ የሆነው ፒሩኩ ሲሆን ይህ ግዙፍ አሳ ከ3 ሜትር በላይ ሊረዝምና ከ200 ኪሎ ግራም በላይ ሊመዝን የሚችል የውሃ ውስጥ ፍጥረት ነው። የአካባቢ ነዋሪዎች እንደሚሉት ከሆነ ይህ አሳ ወደ ውሃው ላይ ብቅ የሚለው የጫካው ውሃ ሙሉ በሙሉ ጸጥ ሲልና ሲረጋ ብቻ ሲሆን በዚያን ጊዜ የሰውነቱ ቅርፊቶች ልክ እንደ ብረት ጋሻ በፀሐይ ብርሃን ስር የሚያብረቀርቁ ሲሆን ሳይንቲስቶች የዚህን አሳ መኖር በይፋ ቢያረጋግጡም በቅርብ ጊዜ በአማዞን ባህሮች ውስጥ የሚታዩት አንዳንድ ግዙፍ አሳዎች ግን በሳይንስ ከተመዘገበው መደበኛ መጠን እጅግ የላቁ በመሆናቸው ነገሩን አስገራሚ አድርጎታል። 14ኛ ከጫካው በላይ የበረረው ጥቁር ጥላ። የአማዞን ዛፎች አናት በላይ ባለው ሰማይ ላይ የተወሰደው ቀጣዩ ምስል ደግሞ ሌላው አስገራሚ ክስተት ሲሆን አንድ ትልቅ ጥቁር ወፍ የሚመስል ፍጥረት ያለምንም ድምፅ በሰማዩ ላይ ሲንሸራሸር የታየ ሲሆን ክንፎቹም እጅግ ረጅምና ሰፊ ናቸው። የዓይን እማኞችም እንዳሉት ከሆነ ፍጥረቱ በአካባቢው ከሚገኙ ማናቸውም የታወቁ የአዕዋፍ ዝርያዎች ጋር ፈጽሞ የማይመሳሰልና እንዲሁም በሰማይ ላይ ጥቂት ሰከንዶች ከቆየ በኋላ በዛፎቹ መካከል ድንገት እንደተሰወረ ተናግረዋል። ታዲያ ዳግም በዚህ ጫካ ውስጥ እንዳልታየ የሚነገርለት ይህ ፍጥረት እስከዛሬ ድረስ ያንን ጥቁር ጥላ ምን እንደነበረ በእርግጠኝነት መናገር የቻለ የለም። 13ኛ የሜክሲኮ ግዙፍ እንቁራሪት። ከአማዞን ጎረቤት ከሆነው ከሜክሲኮ ላካንዶን ጫካ የተገኘው ምስል ደግሞ የእንቁራሪት ተመራማሪዎችን ጭምር ያስደነገጠ ሲሆን በአንድ ጭቃማ ምንጭ አጠገብ ተቀምጦ የተገኘው የግዙፍ እንቁራሪት ሰውነቱ እጅግ ያበጠና አይኖቹ እንደ መስታወት ብርሃን የሚያንጸባርቁ ነበሩ። ይህ ዝርያ በዓለማችን ላይ ካሉ መርዛማ እንስሳት አንዱ ሲሆን የሚለቀው መርዝ ትናንሽ እንስሳትን አልፎ ተርፎም ሊያድኑት የሚሞክሩ አዳኞችን ጭምር ወዲያውኑ የመግደል አቅም ያለው ፍጥረት ነው። 12ኛ ሐምራዊው ፍጥረት። በአማዞን ደን ውስጥ እጅግ እንግዳ ከሆኑ ፍጥረታትን የያዘ ሲሆን ይህ ሰውነቱ ሐምራዊ ቀለም ያለው የሚለጠጥ አይነት ፍጥረትም በዚሁ ጫካ ውስጥ ተገኝቷል። ብዙዎችን ይበልጥ ያስገረመው ግን የዚህ ፍጥረት ፊት ልክ እንደ እባብ ለስላሳ ሆኖ በቆዳው ስር የተደበቁ ስለታም ጥርሶች ያሉት ይመስላል። 11ኛ ረጅሙ አረንጓዴ አናኮንዳ። በአማዞን እምብርት ውስጥ ልክ እንደ ትልቅ ዛፍ ግንድ የሚወፍርና በጭቃማው ውሃ ውስጥ ያለምንም ድምፅ የሚንቀሳቀስ አንድ ግዙፍ አረንጓዴ አናኮንዳ በካሜራ የተመዘገበ ሲሆን የዓይን እማኞች የዚህን እባብ ርዝመት ከ6 ሜትር በላይ እንደሆነ ሲገምቱ በውሃው ላይ በተፈጠረው ጉም ውስጥ ሲሰምጥ ወንዙ ራሱ ሕይወት ኖሮት የሚንቀሳቀስ ያስመስለዋል። የአካባቢው ነዋሪዎች ከብቶችን አልፎ ተርፎም ሰዎችን ወደ ውሃ ውስጥ ጎትተው ሊወስድባቸው ስለሚችል ሁልጊዜ በጥንቃቄ የሚንቀሳቀሱ ሲሆን ይህ ምስል ያንን የቆየ ፍርሃት መልሶ ቀስቅሶባቸዋል። 10ኛ
ድምፅ አልባው አዳኝ። በፓንታናል ረግረጋማ ቦታዎች ውስጥ ደግሞ ከአማዞን እጅግ አስፈሪ አዳኞች አንዱ የሆነው ግዙፍ ተሳቢ በዝምታ ተደብቆ የታየ ሲሆን ይህ እስከ 6 ሜትር ሊረዝም የሚችለው አዞ መሰል ፍጥረት ጥቃት እስኪሰነዝር ድረስ በውሃ ውስጥ ያለምንም ድምፅ ሲንቀሳቀስ ይታያል። ጥቁር ቅርፊቶቹ በውሃ ውስጥ ሙሉ በሙሉ እንዲደበቅ የሚረዱት ሲሆን የአጥንት ስብርባሪዎችን እንኳን ጨፍልቆ መዋጥ የሚችል ጠንካራ መንጋጋዎች አሉት። ነዋሪዎች እንደሚሉት ከሆነ የዚህን ፍጥረት አይኖች ከውሃው በላይ ከተመለከትክ ማምለጥ የማትችል ሲሆን ተመራማሪዎች ዝርያው እውነተኛና በጥልቅ አካባቢዎች የሚኖር መሆኑን ቢያረጋግጡም ጥልቅ ምርምር ግን ማድረግ አልተቻላቸውም። 9ኛ በአንድነት የሚጓዙት የምድር ትሎች። በዚሁ ጫካ ውስጥ በደርዘን የሚቆጠሩ አባ ጨጓሪዎች እርስ በርሳቸው ተያይዘውና ተደራርበው በአንድነት ሲጓዙ የታዩ ሲሆን ይህ ክስተት በሳይንስ የአባ ጨጓሪ ሰንሰለት ወይንም ካትም ሪፕለር ቼኒንግ በመባል የሚታወቅ ሲሆን እንስሳቱ ራሳቸውን ከአዳኞች ለመከላከልና ህልውናቸውን ለማስቀጠል የሚያደርጉት የተፈጥሮ ባህሪ ነው። ነገር ግን ምስሉን ለሚያይ ሰው በመቶዎች የሚቆጠሩ ትናንሽ ፍጥረታት አንድ ትልቅ አካል ፈጥሮ ሲጓዙ ማየት እጅግ አስደናቂና በተመሳሳይ ጊዜ የሚያስፈራ አይነት ስሜትን ይፈጥራል። 8ኛ ግዙፍ እባብ። በአማዞን ተፋሰስ ውስጥ የተጓዙ አንድ የሰዎች ስብስብ በወንዙ ዳርቻ ላይ ያለምንም እንቅስቃሴ የተኛ አንድ እጅግ ግዙፍ አናኮንዳ የተመለከቱ ሲሆን የእባቡ አካል በጣም ሰፊና የወፈረ በመሆኑ ልክ እንደ ካፒባራ ያለ ትልቅ እንስሳ ወይንም ከዚያ በላይ የሆነ ነገር እንደዋጠ በግልጽ ያስታውቃል። ምስሉን የቀረጹ ሰዎች እባቡ በሕይወት እንዳለ ለአካባቢው ባለስልጣናት ሪፖርት ማድረጋቸውንና ባለስልጣናቱን መጥተው እባቡን ከአካባቢው እንዳነሱት ቢናገሩም ከዚያ በኋላ ግን እባቡ የት እንደደረሰ የሰማ የለም። 5ኛ ግዙፍ ሸረሪት። በአማዞን ጠባብ መንገድ ላይ የተገኘ አንድ ምስል አንድ እጅግ ግዙፍ ሸረሪት ሆኖ ተገኝቷል። የዘርፉ ምሁራን ፍጥረቱ በሳይንስ ከሚታወቁት ትላልቅ ሸረሪቶች አንዱ ሊሆን እንደሚችልም ገምተዋል። 4ኛ በሌሊት የታዩት ፍጥረታት። በሌላኛው የአማዞን ጥቅጥቅ ያለ ደን ውስጥ ደግሞ ሁለት ፍጥረታት በሁለት እግሮቻቸው ቀጥ ብለው በመቆም ረጅም ጭራቸውን እያወዛወዙ በዛፎች መካከል በከፍተኛ ፍጥነት ሲሮጡ የታዩ ሲሆን አካላዊ ቅርጻቸውና የተናበበ የእንቅስቃሴ ዘይቤያቸው ልክ ከታሪክ ገጽ የጠፉትን ቬሎሲራፕተር የተባሉትን ዳይኖሰሮች ይመስላል። 3ኛ የወንዙ ዳርቻ ፍጥረት። አንድ የቱሪስቶች ስብስብ በአማዞን ወንዝ ዳርቻ ላይ ሲዘዋወሩ በዛፎቹ መካከል አንድ እጅግ ግዙፍ ተሳቢ እንስሳ አንገቱን አውጥቶ ሲመለከት በካሜራው ያስቀረ ሲሆን የዚህ ፍጥረት ራስ ልክ እንደ ጎድዚላ ፊልሞች ግዙፍና በቅርፊቶች የተሸፈነ ሲሆን ረጅምና ወፍራም አንገቱ ቀስ እያለ ሲንቀሳቀስ ታይቷል። ታዲያ በአማዞን ሰማይ ላይ አሁንም ልንረዳቸው የማንችላቸው ታላላቅ ሚስጥራት ተደብቀው ያሉ ሲሆን የአማዞን ጫካም እነዚህን ሚስጥራት እስከ ዛሬ ድረስ በውስጡ ጠብቆ እንደያዘ ይህ ትልቅ ማረጋገጫ ነው እያለን የዛሬን በዚያ በቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።